ተረት ተረት የመሰረት በሬና አህያ። ውድ ልጆች አስተማሪ ተረት ስለሆነ ከመጀመሪያው እስከ መጨረሻ አዳምጡ። ዋው ልጆች፣ የዛሬው ተረት ይለያል፣ ግሩም ነው። በደንብ አድርጋችሁ ስሙት። በመጀመሪያ ግን ልጆች ላይክ፣ ሰብስክራይብ አድርጉ። ላይክ አደረጋችሁ ልጆች ጎበዞች። አሁን ወደ አስተማሪው ተረት። በሬና አህያ። በድሮ ጊዜ የአንድ ሰው ንብረት የነበሩ አንድ በሬና አንድ አህያ አብረው ይኖሩ ነበር። ሁለቱም ባለቤታቸውን ያገለግላሉ። በሬው ሥራ ይበዛበት ነበርና አንድ ቀን በሬው ወደ አህያ ዘንድ ሂዶ ይሄ ኑሮ በጣም ሰልችቶኛል፣ ያለ ምንም እረፍት ክረምትም በጋም ስሰራ እኖራለሁ። እንደው ምን ባረግ ይሻለኛል? ከዚህስ መከራ እንዴት ልገላገል እችላለሁ? በማለት አህያውን ጠየቀው። አህያውም እንዲህ በማለት መከረው። እንግዲህ አንድ መፍትሔ ልስጥህ። ነገ በጀርባ ተኛና አሞኛል፣ ሆዴም ተነፍቷል ብለህ አቃስት አለው። በሬውም የአህያውን ምክር ሰምቶ አህያው እንዳለው አደረገ። የበሬውን መታመም ያየው ጌታው እንዲህ አለ፣ አይ በርዬ ታሟል፣ ስለዚህ በቃ ያለኝ ዕድል አህያዬን መጠቀም አለብኝ አለና አህያውን የበሬ ሥራ ያሰረው ጀመረ። አህያውም የበሬ ሥራ በመሥራቱ በጣም ደክሞት ተኝቶ እያለ በሬው ወደ አህያ ጠጋ ብሎ ትላንት የነገርከኝ መፍትሔ በጣም ጥሩ ነው። እናም አሁንም የተሻለ መፍትሔ ካለክ ንገረኝ። ትላንትና አርፌ ነው የዋልኩት፣ ዛሬም አርፋለሁ። ነገም ሥራ አልሄድም፣ አርፋለሁ። አሁንም የተሻለ መፍትሔ ንገረኝ፣ ካሁን በኋላ መሥራት አልፈልግም ብሎ ጠየቀው። አህያውም አይ ማረፍ ይሻለኛል ነው፣ እኔ ደግሞ አንድ ወሬ ሰምቻለሁ አለው። በሬው በጉጉት ምን ሰማ አህያ ብሎ ጠየቀው። አህያውም በሬው ካልሰራ እንርደዋለን ብለው ሲያወሩ ሰምቻለሁ አለው። ከዛም በሬው እንደዛ ከሆነማ ብሰራ ይሻለኛል ብሎ በሬውም ወደ ሥራው ተመለሰ ይባላል። ብልጡ አህያም የበሬ ሥራ ከመሥራት ራሱን በዘዴ አዳነ። ተረቴን መልሱ፣ አፌን በዳቦ አብሱ። ዋና አስተማሪ ሐሳብ፣ አንድ ሰው መከራ ካለ ማሰብ አለበት። በስቃይ ውስጥ መቀመጥ የለበትም። በሬው ድካሙን በመናገር ማረፍ ቢፈልግም መፍትሔ ማስተዋል ስለነበረ ወደ ሥራው ተመለሰ። መከራ እንደሚያበቃ ማሰብና የመውጣት መንገድ መፈለግ አስፈላጊ ነው። 2 መታገል ያልተመረጠ ሲሆን ለመዳን ማስተዋል ግን በጥበብ ነው። አህያው በጠባቅ አእምሮ በሬውን አስነሳው። ራሱን ማዳን ሲፈልግ በትክክልና ጥቅም አዋቂነት ተጠቀመ። ሰው ሲከራከር ያንን ዕድል ሌላ ሊጠቀምበት ይችላል። በሬ የመታመሙን መጠቀም በከባድ ሁኔታ አህያውን አደከማት። ሰው አንዳንዴ ሲሰራ ሌላው ዕድሉን ይሸፍናል። 4 ከሥራ መሸሽ ከውጪ ወሬ አያድንህም። አህያ ሥራን ሲበዛበት በፍጥነት መፍትሔ ፈለገ። ነገር ግን የሰማው ወሬ እንጂ የመለሰው አደረገው። የተሰማ የረሳ ይሆናል፣ የታመነ የታደነ አይደለም። 5
ብቻ ትቀመጣለህ፣ ግን ከሌላ ጋር በጥበብ ማሳየት መከራ ያነሳል። በሬና አህያ አንድ እያደረጉ በተለያዩ ዘዴዎች ነገርን አስተማሩን። ማንኛውም መከራ የአእምሮ ድል ነው። የአእምሮ ጥበብ ያለው በሬ ከሚያርፍ አህያ ይበልጣል። ችግርን በመሸሽ ሳይሆን በጥበብ መፍታት ያስፈልጋል። እናም ልጆች እንደዚህ አይነት ተረት የምናቀርበው እናንተ በሕይወታችሁ ሁሉ አስተዊ፣ ጎበዝ፣ ብልህና ነገሮችን የምታዩበት መንገድ የተሻለ እንዲሆን ነው። ስለዚህ ልጆች ሌሎች ልጆች ይህ ቪዲዮ እንዲደርሳቸው ለጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።